ተደበድቤያለሁ ከሰው በታች አድርገውኛል የኔ ፍቅር የኔ እናት እኔን ነገርየው ምናምን እዚህ ነው የተፈጠረው ትንሽ አብራርላችሁ ትንሽ ያው ቦታው እዚህ ነው ግቢው እዚህ ነው ተስታው እዚህ ነው የተፈጠረው ሁሉ ነገር ፍቅር በልመና አይሆንም ስትለምኙ አዝኖልሽ አብሮሽ ሊሆን ይችላል አፍቅሮሽ ግን አይደለም ከጊዜ በኋላ ያ አዘኔታው ሲያልቅ ጥሎሽ ይሄዳል በቃ በልመና አይሆን አይለምንም ወንድ ልጅ ካልፈለገ አልፈለገም ነው በቃ ሂድ መልካም ይቅጠም ብለሽ አመዝግነሽ ሸኝ እንጂ ሽሩሩ በማለት በመለመን በማለቃቀስ ወንድ ልጅ ለማስቀረት እንዳትሞክሪ ዛሬ እግሩን ልታስቀሪ ትችላለሽ ልቡ ቀድሞ ስለሄደ ግን በትንሽ ጊዜ በኋላ እግሩን ልቡን ተከትሎ መሄዱ አይቀርም ስለዚህ በልመና ወንድ ልጅ የራስሽ ለማድረግ እንዳታስቡ ሴት ልጅ መስበር ያለች ማንነቷ ምናምን ስብር አድርጎ የሆነ ሰርቪስ ጊቨር እና ቻይልድ ቤረር ብቻ ሴትን ዲሂዩማናይዝ ይሁን እንጂ እኔም እሺ ብዬ ተቀበልኩኝ ከዛ በኋላ ባለቤቴ እግዚአብሔር ይመስገንና ባለቤቴ ወደ ውጭ ሀገር ለስራ ይሄዳል እኔም የማይደርስ ቀን የለምና ቀኑ ደርሶ ልጄም ተወለደ በመሃል ባለቤቴ ካጠገቤ ስለሌለ ብቻዬን ነበርኩኝ ስወልድም ብቻዬን ነበርኩኝ ይሁን እንጂ ባለቤቴ በጣም ያንከባክበኛል በወር ብዙ ገንዘብ ይልክልኛል 30,000 ከዛ በላይም ይልክልኛል ሰላም ጤና ይስጥልኝ ውድ ተከበራችሁ የዚህ ቻናል ተከታታይ የሆናችሁ ሰላማችሁ ብዝዝት በልልኝ እያልኩኝ ዛሬ እህታችን ቪዲዮ ላይ የምታዩት ትናንት ማታ ቤላ ቤት ነበርችና ለብላ ስታለቅስ ነበር እኔ ምንድነው ብዬ ገብቼ ሳየው በጣም ታለቅስ ነበር የራሷን ስቶሪ ስታወራ ከባለቤቷ ጋር ችግር እንዳለባቸው ስትናገር ነበር ስራ ትሰራ ነበር ሳታገባ በፊት ስራ ትሰራ ነበርና ከዛን ካገባች በኋላ ባልየው ስራ እንድትሰራ አይፈልግም ቤት ውስጥ ቁጭ እንድትል ይፈልጋል ይሁን እንጂ እሱ ከሷ ጋር አይደለም ካገቡ ከወራት በኋላ ይመስለኛል ወደ ውጭ ሀገር የሄደው ለስራ ማለት ነው እሷም የልጅ እናት ሆናለች ከልጇ ጋር አሁን ብቻዋን ናት ይሄ የሆነበት ምክንያት ብቸኛ ሆነችበት ምክንያት ደግሞ ባልዮ ከቤት እንድትወጣ አይፈቅድላትም እንደተናገረችው ማለት ነው እሷ ከትዳሯ በፊት ስራ ትሰራ ነበር ትዳር ካገባች በኋላ ቤት ቁጭ እንድትል ተደረገች ማለት ነው እሷ ይሄን አትፈልግም እንደማትፈልግ ነው የምታወራው ብዙ ገንዘብ ይልክላታል እስከ 30,000 ይልክልኛል ብላለች በየወሩ ይሁን እንጂ እኔ ከገንዘቡ ይልቅ የአእምሮ ሰላምን እፈልግ ነበር ወጥቼ እንደማንኛውም እናት እንደማንኛውም ሴት ወጥቼ ሰርቼ መግባት እፈልጋለሁ ስለዚህ ባለቤቴ ይሄን አይፈልግም ብዙ ጊዜ መከርኩት ብዙ ጊዜ ነገርኩት ላሳምናው መከርኩት ለዘመድም በጓደኞቹም ሞክሬያለሁ ግን አልተሳለልኝም ትላለች እናንተ ብትሆኑ ምን ታደርጉ ነበር ባለቤታችሁ ውጭ ሀገር ሆኖ በየወሩ 30,000 ይልክላችኋል ቤት ውስጥ የቤት እመቤት ሆናችሁ ከልጃችሁ ብቻ ጋር ብቻ ቤት ውስጥ እንድትኖሩ ማለት ነው እናንተ ብትሆኑ ምን ታደርጉ ነበር እሺ ብላችሁ የባላችሁን ትዕዛዝ ትቀበላላችሁ ወይስ የራሳችሁን ፍላጎት ነው የምታካሂዱት ለምሳሌ ሰው በየራሱ የተለያየ ፍላጎት አለው እኔ ለምሳሌ ራሴ ምሳሌ ባረጋው ጀመራ እኔ የፈለገ ገንዘብ በሰጠኝ ስራ መስራት ፈልጋለሁ ጭንቅላቴ እረፍት የሚያገኝበት ስራዬ ነው ዌል እሱ ከኔ ጋር አገር ቤት ሆኖ ከኔ ጋር ብኖር ችግር የለውም ነበር እሱ ሌላ ሀገር ቁጭ ብሎ እሰራል አዎ ስራ ነው ግዴታ መስራት አለበት እኔም ደግሞ እዚህ የሆነ የራሴ ስራ ወይ እንድከፍት ወይ ደግሞ ሞያ ካለኝ ተቀጥሬ እንድሰራ ግዴታ መሆን አለበት ስራ ለገንዘብ ብቻ አይደለም የሚሰራው አንደኛ ነገር ወጥቶ መግባት ራሱ ጤናማ ነው ጭንቅላታችን ረፍት እንዲያገኝ ያደርጋል ኦኬ እሱ አሁን ብላ ስታወራ ነበር በሱ ምክንያት ከቤተሰቦቼ ጋር ተቆራረጥኩኝ ከጓደኞቼ ተለያየሁት በሱ ምክንያት ነው የተጣላሁት ሁሉንም እሱም ዛሬ ሌላ ሰው ሆኖብኛል ስራ ወጥቼ ሰራለሁ ብዬ አስፈልገው እምቢ አለኝ ቤት ቁጭ ወይ አለኝ እኔ ደግሞ ወጥቼ መስራት ነው የምፈልገው በዛ ላይ ይሳደባል ነው ያለችው በጣም
እኔ እንደዚህ ያደረኩልሽ ባደረገልኝ ነገር እኔን ይወቅሰኛል። እንደዚህ ያደረኩልሽ፣ እንደዚህ እየሰራሁት፣ እንደዚህ ያላኩልሽ ምን አንሶብኛል ብለሽ ነው ስራ ምሰሪ ይለኛል አለችው። በነገራችን ላይ ሴት ልጅ ቁጭ ትበል ቤት ውስጥ ቁጭ ትበል የሚለው ነገር ደስ አይልም። ማለት ስራ ካለ ስራ ምንም ችግር የለውም እኮ። አንዳንድ ሰዎች በስራ የሚደሰቱ አሉ፣ አንዳንድ ሰዎች ደግሞ በመጽናናት፣ አንዳንድ ሰዎች ደግሞ በሀሜት፣ አንዳንድ ሰዎች ደግሞ ክፋት በመስራት፣ ሁሉም በየራሱ ፍላጎት አለው። ስለዚህ እኔ ሁለቱም አልተረዳዱም ይመስለኛል፣ ችግር አለባቸው። አንዱ አንዱን አላዳመጠም። በዚህ ምክንያት ሁለቱም ትዳራቸውን አጥተዋል። ልጃቸውን ከነሱ ለምሳሌ ከእናትየው ጋር የሚያድግ ከሆነ ከአባትየው ተለይቷል ማለት ነው። ያሳዝናል። ልጁ ደግሞ ሲለው ነበረ አንቺ ይላታል እቤት ውስጥ 60 ሺህ ተልኮልሽ እቤት ውስጥ ቁጭ በይ ካለሽ ለምንድን ነው የማትቀመጭ? ሌላ ወንድ ፈልገሽ እንጂ ስራ ፈልገሽ አይደለም ይላታል። አልተረዳትም። እሷ ሙሉ ስቶሪዋን መናገር አልፈለገችም። የልጅ አባት ነው፣ አንተ የማታውቀው ነገር አለ፣ ላትረዳኝ ትችላለህ። እኔ ግን ሙሉ ነገሩን ማውራት አልፈልግም፣ ይሄ ሚዲያ ነው ስትለው ነበርና ልጁም አልተረዳውም። በእርግጥ አናዶኛል መልሱ የሚሰጣት። ለምንድን ነው በቃ ብሩ ብቻ ላይ ነው እንትን ያደረገ ትኩረት ያደረገ። ብዙ ገንዘብ ተሰጥቶን ሰላም ከሌለን፣ መከባበር ከሌለ፣ ፍቅር ከሌለ ምን ያደርግልኛል? ለምሳሌ ለልጁ ብሎ ገንዘቡን የሚልክ ከሆነ ለሷ ምንም ጊዜ የማይሰጥ ከሆነ፣ ደውሎ የማያናግራት ከሆነ፣ የሷን ፍላጎት የማይጠብቅ ከሆነ ትዳር እኮ መቻቻል እንጂ እስር ቤት አይደለም። አንዱ ላይ አለቃውን የሚኖርበት አይደለም፣ ሁለቱም ተቻችሎ የሚኖሩበት እንጂ። ስለዚህ ማን ነው የተሳሳተ? እዚህ ጋር እናንተ ጥፋቱ ያለበት ሰው ማን ትላላችሁ? ባልየው ስርዓት ስሪ፣ እኔ በየወሩ ደሞዝ እልክልሻለሁ ቤት ውስጥ ቁጭ በይ ይላታል። እሷ ደግሞ አይ አንተ የምትልክልኝ ገንዘብ ለኔ ደስታ አይደለም፣ ወጥቼ እንደማንኛውም ሴት ወጥቼ ሰርቼ መግባት እፈልጋለሁ ነው የምትለው። እስቲ እንደናንተ ሀሳብ ማን ነው እዚህ ጋር ስህተት ያለበት ሰው ማን ነው? ሁለቱም ትክክል ከሆነ ማን ላይ ልንፈርድ እንችላለን? ልጅቱ በጣም ቆንጆዬ ናት፣ ገና ልጅ ናት። በዚህ እድሜ ቤት ውስጥ ቁጭ ብላ አስባችሁታል? እኔ ግን ይጨንቀኛል፣ ይከብደኛል። የአንድ ልጅ እናት ናት፣ ብዙ መስራት ትችላለች። እንደ ሴት ልጅ አትስራ ያለ ማን ነው? እመቤቴ እኔ ስራዬን ካልሰራሁት እኔ ሰላም ራሱ አላገኘም። ለሽሮም ለበርበሬም ለዳይፐርም ለሞዴስም ባለን ብር መጠየቅ አለብኝ እንዴ? አይሆንም። ለምን ጉልት አይሆንም? በራሴ መስራት ፈልጋለሁ እንደ ራሴ ሀሳብ። ልጁ አልተረዳትም። ምን ይላታል? የዮርዲን ሀሳብ ምክር ሰምተሽ ነው ሴት ልጅ ቤት ውስጥ ቁጭ ማለት አለባት ምናምን ይላታል። እንዴ የዮርዲን ምክር ማንም ሰምቶ አይደለም። ሰው የራሱ ፍላጎት አለው፣ የራሱ ልብ ምት አለው፣ በራሱ ጭንቅላቱ የሚፈልገው ደስተኛ የሚያደርገው አለና እሷ ያን ነገር ነው ስትል የነበረ። በጣም ዝምተኛ ናት፣ በጣም ብዙ አታወራም እና በጣም ደስ ትላለች ልጅቱ። ማውራት አልፈለገችም ስቶሮ ሙሉን፣ ግን ትንሽ ነበር ያስታወራ የነበረ እና እኔ ባልዮ ላይ ፈረድኩት። ማለት መተማመን ምናልባት በመሀላቸው መተማመን የለም ይመስለኛል። እንደዛም ከሆነ እኮ ልጅቱ ቤት ውስጥ ቁጭ ስላለች አይደለም ለሱ ታማኝ መሆን የምትችለው። መፈለገችበት ሰዓት መውጣት ትችላለች። ስለዚህ ደግሞ ወጣ ስራ ብትሰራ የተሻለ ነው ብዬ አስባለሁ። እኔ ምንም ችግር የለውም። ሴት ልጅ አትስራ። ለምንድን ነው የማትሰራ? አረብ ሀገር ላይ ያሉት እንደዚህ ጀግናዎች እኮ እኛ ሴቶች ነን አይደል እንዴ? በሰው ሀገር ላይ ወጣን፣ አገር ውስጥ አትስራ፣ ቁጭ ትበል፣ በዚህ እድሜ አትውጣ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ብቻ ከባድ ነው። እኔ ግን አልቀበልም። ከኔ ጋር ከሷ ጋር የሚኖር አገር ቤት ቢሆን ኖሮ ችግር የለውም እኮ ማለት ሰርቶ ስለሚመጣ ምግብ ታዘጋጃለች፣ የሱን ልብስ ምናምን ለሱ ሽር ጉድ ትላለች። ቤት ውስጥ ባሊ ወጥቷል ይመለሳል ምናምን ብላ እራት ትሰራለች፣ ምሳ ትሰራለች ምናምን
እሱ ቤት ውስጥ ብኖር ችግር የለውም። እሷ ላይ ነበር ጥፋቱ። እሱ አገር ቤት ሆኖ እንደዚህ ስራ ሰርቶ ቁጭ በይ ቤት ውስጥ ሁሉም ነገር አሟላልሻለሁ ብሏት እንደዚህ ብትል አው ችግር አለበት። እሷ ናት ችግር ያለባት። ግን እሱ ውጭ ሀገር ነው ያለ። እሷ ሀገር ቤት ነው ያለችው። ከቤተሰቦች ጋር ተጣልቻለሁ ነው የምትለው። ስለዚህ ከልጇ ጋር ብቻ ዝም ብላ ቤት ውስጥ የምትሆን ህፃኑ ቤት ውስጥ የሚሆንበት ምክንያት ህፃን ስለሆነ ነው። እሷ ግን እናት ናትና ወጥታ መስራት አለባት። እንጆይ ማድረግ አለባት። በቃ እግዚአብሔርን እሱ የለም ራስ ሰርታ ምሳ ሰርታ ምናምን ብላ የሚጠብቀው ሰው የለም። በየቀኑ ሰውን ጠርታ ነው ከኔ ጋር ነው ከኔ ጋር ምሳ ብሉ ከኔ ጋር ራት ብሉ ማለት አትችልም። ግን ስለ ስራ ወጥታ ወደ ቤቷ ስትመለስ በቃ ሁለት ነው የምትሆነው ማለት በቃ ከስራ ጋር የነበራት ጭንቅላት ሌላ ነው። ሰዓትም እንትን አይደብራትም ቤት ውስጥ ቁጭ ብላ። እናቶች የገጠርን የድሮ እናቶች አይደለም ስራ አይሰሩም እኮ እንደዚህ ነው ምናምን ይላታልና ልጁ የድሮ እናቶች እኮ እኛ አሁን ስራ እንሰራለን እንዴ? ስራ ሰሩ ነበር እኮ እነሱ ናቸው። እርሻ ሳይቀራቸው እነሱ አይደል እንዴ ከወንዱ በላይ የሚሰሩት የገጠር እናቶች። እና ስራ እረፍት ነው። ስራ ሰላም ነው። በቃ ሰላምን ይሰጣል ስራ። አንድ ብርን ብታገኝ ወጥተሽ ሰርተሽ አንድ ብርን አግኝተሽ ብትመለሺ ሰላም አለሽ። የፈለገ ሌላ ሰው ሚሊዮን ቢሰጠኝ እኔ ተኝቼ ቁጭ ብዬ ምን ያደርግልኛል? በኋላ ሰነፍ ይሆናለሁ። ኮንፊደንስ እንዳይኖረኝ ያደርገኛል። እንግዲህ የምሬ ነውና እኔ ስራዬን በጣም ነው የምወደው ለራሴ። ለምን ጉልት አይሆንም? ለምን የፈለገ ስራ ይሁን ከእግዚአብሔር ጋር ማጣላኝን ስራ የትኛውም ስራ የፈለገ ባለቤት ያፍታም ቢሆን ስራ መስራት ፈልጋለሁ። በተለይ እሱ ከኔ ጋር ካለ ማለት ሌላ ሀገር ኖር ከሆነ ስራ መስራት ግድ ነው። ከዛው የአንድ ልጅ 20 ምናምን አመቷ ነው 20 23 24 እንደዛ ብትሆን ነው እስከ 28 ማለት ነው። ስለዚህ እናንተ ብትሆኑ ምን ታረጉ ነበር? ወጣችሁ አትሰሩም? ቤት ውስጥ ነው ቁጭ የምትሉት ከልጃችሁ ጋር? እሱ እዛ ስራ ወጥቶ አይደለም ሰርቶ የሚገባ። ሴት ልጅ ሰበር ትበል ከባሏ በታች ናት። ከባሏ በታች ናት። አዎ እግዚአብሔር ለባሏ እንድትታዘዝ አድርጓታል። ደግሞ ሴት ልጅ ስራ እንድትሰራ መጽሐፍ ቅዱስ መጽሐፍ ምሳሌ ከቁጥር 1 እስከ 31 እስከ ቁጥር 10 ያለው ማንበብ ነው። በቃ ጠንካራ ሴት ማለት ስራ የምትሰራ ስራን የምትወድ ሴት ናት እንጂ ተኝታ የሰው ልጅ የምትጠብቅ ሴት አይደለች። እሱን ለምንድን ነው ያላነበባችሁት? ለባሏ ትገዛ የሚለው ብቻ ካነበባችሁ ሰላም ተሰራ ባለቤት ለባለቤቷ ታማኝ እንድትሆን ስራ ወዳጅ እንድትሆን ጎበዝ እንድትሆን እኮ መጽሐፍ ቅዱስ ይናገራል። እሱን ለምንድን ነው የማታስቡት? እኔ ከባሌ በታች ነኝ አውቃለሁ። የቤት አባወራ የቤት መሰሶ እሱ ነው። ግን ስራ አትስሪ የሚለው ነገር አይሆንልኝም። የኔ ሰላም የሚሰጠኝ ስራዬ ነው ከእግዚአብሔር ቀጥሎ። ከትዳሬም በላይ እኔ ስራ ሰራ ነው ሰላሜን የሚያገኘው ከምንም በላይ። እና የሰው እጅ የሰው ነው በቃ ይባል ቤትም ይሁን የፈለጊ ነገር ቢሆን እኔ ቁጭ ብዬ ሌላ አንድ ሰው ብቻ ሰርቶ የሚመጣ ከሆነ ጥሩ አይደለም፣ ጥሩ አይመጣም። መስራት ግድ ነው። እና እንደዛ ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ስጡ። በሰላም ሆኑልኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባይ ባይ።